እነሆ ዛሬ ስለ ዲኤልኤስ አንድ ሚስጥር ልነግራችሁ ፈልጋለሁ። ይህን ቪዲዮ እስከ መጨረሻ መከታተል የምትችሉ ከሆነ ሚስጥሩ በደንብ ይገባችኋል፣ ምን እንደሆነ አስረዳችኋለሁ ማለት ነው። ያው በተደጋጋሚ አፕዴቶች ይኖራሉ፣ መሻሻሎች ማለት ነው። ያ ነገር በኖረ ቁጥር ሲስተሙ እየተቀየረ ነው የሚመጣው። ከዚህ በፊት ጎል የምታገቡበት መንገድ ሊቀየር ይችላል፣ ላይሰራላችሁ ይችላል እና ደግሞ የምትከላከሉበት መንገድ ኖርማል ሌላ ነገር በደንብ አሳያችኋለሁ እና ያ ነገር ሲቀየር እናንተ ምን ማድረግ እንዳለባችሁ በተጨማሪም እሱንም አሳያችኋለሁ። ትላንት ደግሞ የመጨረሻ የክላን ቀን ነበርና ክላን ዳይመንዳችን ተቀብለናል። አፈፍ አድርገናል። ከኛ ጋር ያላችሁ ልጆች የኔ ክላን ውስጥ ያላችሁ ልጆች እድለኛ ናችሁ። ክላን ከዚህ በፊት እንደነበረው አይደለም። በአሁኑ ሰዓት ክላን ለመሰብሰብ ትንሽ አስቸጋሪ ነገር እያየው ነው። ክላን ላይቭ ይበልጥ ላይቭ ስትገቡና ብዙ ጎል ስታስቆጥሩ ጨዋታውን ዶሚኔት አድርጋችሁ ስትወጡ አሪፍ ክላን ይሰጣል፣ ማለትም አሪፍ ክላን ይሰጣችኋል ከ3000 እስከ 4000 ባለው ማለት ነው። እና ያ ስለሆነ ክላን መሰብሰብ 100,000 10 ሚሊዮን መሰብሰብ በጣም ከባድ ስለሆነ ነው። በአሁኑ ሰዓት በጣም ችግር ሆኗል ክላን ማለት ነው። ከዛ በተጨማሪ ደግሞ ታየር 2 ተመልሼ ያለው እሱንም የመጨረሻ ጨዋታዬን ሳደርግ ትመለከታላችሁ ማለት ነው። እና እንዳልኳችሁ በቀደመታ ኔትወርክ እንከን ካልሆነብኝ በስተቀር ከማሸነፍ ወደ ኋላ የሚያደርገኝ ወደ ኋላ የሚስበኝ ነገር የለምና እሱንም ማሳያችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ሁኑ። ሌላው የሚያሳዝነው ነገር ገብርኤል ማጋሊሽ ልሸጠው ነው። እንደምታዩት ማክሲመም ሰርቷል እና ደግሞ አሁን ላይ 85 ነው፣ ማክሲመሙ 95 ማለት ነው። እሱም እንዳለ ሆኖ አስተዳደጉ ልክ አልነበረም። በፊት ነው ያሳደግኩት እኔ። ያ ነገር አሁን ላይ ማስተካከል አለብኝ። ቀደመታ እንዳልኳችሁ ፓቹን አስፈርሞ ያለው ዊሊያም ፓቹ በጣም አሁን ላይ ምርጥ ፐርፎርም ከሚያደርጉ ተጫዋቾች መካከል አንደኛው ፓቹ ነው። 83 ማክሲመም 93 ነው። እሱ እንደ ጥሩ ነገር ያገለግለኛል ብያስ እንደ ጥሩ ተከላካይ ያገለግለኛል ብዬ አስባለሁ። ከዛ ውጪ ጋብሪኤልን እንደ አዲስ አድነን ይዘን ገዝተን እናሳድገዋለን ማለት ነው። ፊትነስ ኮች ማለት ነው። ሌላ በተመለከተ ስለ ቶርናመንት ቀጣይ ለአዲስ ዓመት የማዘጋጀው ቶርናመንት አለ በራሴ ወጪ ማለት ነው። ያው እስካሁን ሲያሸንፉ ለነበሩ ልጆች ናቸው። ምክንያቱም እነሱ ከፍ ማድረግ አለብን፣ ስማቸውን ማስጠራት አለብን እና ልፋታቸው ያው እዚህ የደረሱት ጌሙ የሆነ ነገር ከፍሏቸው ሳይሆን በራሳቸው ጥረት፣ በራሳቸው ተነሳሽነት ራሳቸውን እያዝናኑ ራሳቸውን እያጨናነቁ አንዳንዴም ጭንቀት በሉት እኔ የምናደድ የምታመም ጊዜ አለ እና ያ ስለሆነ እነሱን ቢያንስ በእንደዚህ አይነት መንገድ መካስ አለባቸው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ቪዲዮን ላይክ በማድረግ ጀምሩት። ይመቻችሁ። የሰራልኝ አንድ ታክቲክ አለ። ልክ ጨዋታው ስትጀምሩ ብዙ ጊዜ ማለት ነው ጎል ይቆጠርባችኋል። ሰከንድ ሃፍ የሚሆን ጎል ገብቶባችሁ የሚሆን መሀሉ ይከፍትባችኋል ብዙ ጊዜ ማለት ነው። ይሄ ሁሉ ሰው የሚቸገረው ችግር ነው እና ይሄ የመጣው ከ2026 አፕዴት በኋላ ነውና ተጫዋቾቻችሁ እንደፈለጋችሁ ራሱ ማድረግ አትችሉም እና ያ ነገር የሚሰራላችሁ አንድ ነገር ስታደርጉ ነው። አሁን ለምሳሌ ይሄንን ቪዲዮ እያያችሁ ከሆነ ቪዲዮን እየተመለከታችሁ ከሆነ ስየማ ላይ ማለት ነው ልክ እሱ ኳሱ ገና ከማስጀመሩ በፊት በሲ ታጠዳድፉታላችሁ። በሲ ሁሉንም ተጫዋች መሰየም አለባችሁ ከቦታችሁ እንዳይነቃነቁ። ሲቀጥል ደግሞ አክቲቭ እንዲሆኑ ማለት ነው። አክቲቭ እንዲሆኑ ተጫዋቹ ወደ እነሱ ሲቀርብ አክቲቭ እንዲሆኑ ኳሱን እንዲነጥቁ በሲ ሁሉንም ትሰይሙታላችሁ። እዚህ ጋር እንደምታዩት ታፕ እያደረጋችሁ ትሰይማላችሁ። ይህን ስትሰይሙ ማለት ነው ምን ያደርጋል? አንደኛ ኳሱን በቲኪታካ ሰንጥቆ ለመግባት የሚፈልግ ሰው ካለ ይሄ ነገር ማድረግ አይችልም። ሁለተኛ በዛ ሰዓት ኳሱን እናንተ የማግኘት እድላላችሁ። ኳሱን የመምታት ክሊር የማድረግ ቻንስ ይኖራችኋል ማለት ነው። ይሄ ሚስጥር እኔ በተደጋጋሚ ከሚቸገረው ነገር ብዙ ጊዜ እንትኖች ጌሞቹን የምታዩ ከሆነ ማለት ነው ሃይላይቶቹን የምታዩ ከሆነ የሚቸገርበት ነገር ቢኖር ይሄ ነው እና ያ ነገር አስተካክሎልኛል። በቃ ጀስት ኳስ ከሱ ከተጀመረ ድረስ ይሄ ነገር አድርገዋለሁ። በዚህ 3-4 ቀን ነው ይሄንን መተግበር የጀመርኩት። እንደምታዩት ዊን
የመጨረሻ ጨዋታ በኔትወርክ ካልሆነ በስተቀር እየተሸነፍኩ አይደለም። እንደምታውቁት ታየር 5 ነበርኩ፣ አሁን ታየር 2 ተመልሻለሁ። በቅርቡ ታየር 1 ታገኙኛላችሁ ያለምንም ጥርጥር። ያ ነገር ሰርቶልኛል ነው የምላችሁ። እናንተ ሞክሩት፣ በእርግጠኝነት ይሰራላችኋል። በእርግጠኝነት ማለት ነው፣ እያካበድኩ አይደለም፣ ይሰራላችኋል። ያ ስለሆነ እንድትሞክሩ ትፈልጋለሁ። ያው አንዳንዴ ጌሙን በጥልቀት ማወቅ እንደዚህ ታክቲኮችን አንዳንድ ታክቲኮችን መጠቀም እንድታሸንፉ ያደርጋችኋል። ይሄ የምታዩት ጨዋታ ታየር 2 ለመግባት ጀስት ፕሮሞሽን ለማድረግ የሚደረግ ጨዋታ ነው። ሻምፒዮን ለመሆን ነው፣ ፕሮሞሽን ሳይሆን ሻምፒዮን ለመሆን ነው። ካላሸነፍኩትም ችግር የለውም፣ ካሸነፍኩት ግን ሻምፒዮን ሆኜ ወደ ታየር 2 እገባለሁ ማለት ነው። እና ቪዲዮን እስከ መጨረሻው ተመልከቱልኝ። በጣም እናንተ ችግር ቪዲዮን ጨርሳችሁ አታዩ ነው። እና ደግሞ እዚህ ድረስ ከደረሳችሁ ላይክ አድርጋችሁት መውጣት ትችላላችሁ ማለት ነው። በሌላ ቪዲዮ አገኛችኋለሁ። ወዳችኋለሁ። What will be the outcome of today's game? A careless pass there. Now it's Vinicius. Good defending there. Lamine Yamal. Here's Dembele. Making use of the wide spaces. Slotted home. That goal's been coming, and there are surely more goals to come in this match. Andy Cole. It's Ryerson now. He got that pass all wrong. That's not like him at all. What a stop by Raya. Let's see what comes of this then. Oh, there's an opening here. It's there. Dembele scores. That goal, his second of the match. Well, let's have a look at that one again. Andy Cole. Mendes. Well cut out. Bastoni with a tackle. He's darting forward. A poor ball there. He's thrown it long. An expert tackle. Vitinha in possession. Pulls the trigger. What a stop by Raya. He was so alert to the danger and reacted quickly. What a great save. And it's opened up here. What will he try? One of these teams has established a decent lead. It's 2-0, but the match is far from over. They're winning at the halfway stage. Can they see out the rest of the game? He did well to win the ball back. Mbappe. Passing the ball really well. Intercepted. They're moving the ball about so well. Mendes. Andy Cole. Mendes. Not going easy on the opposition today. They're hungry for more. Yamal shoots off the woodwork. So close.
This is Rodrigo. Good interception. He's won the ball back. Oh, wayward pass. Normally he's so accurate with his distribution. Well, you have to say there's not much chance of a comeback here now. Their passing has been so accurate. They've got the lead, but to keep it, they're still going to need to have their composure. Oh, that's great determination. What a chance! Oh, there's no stopping that. Some players are looking exhausted. These new subs will revive the team's energy levels. It's Ryerson now. It was so evenly matched that they show they had a bit more about them and won 2-1. He's been outstanding. To no one's surprise, he's been named as the player.